አቤት ወይ መጣችሁ? ምን እያደረክ ነው? እኔ በቃ ባዶ ቤት አልቀምጥም ብዬ ዝም ብዬ እስከምንቀጠቀጥ ነው የምትወደኝ። ምግብ እየሰሩ ነበራችን ነዘረኛች። ሰላም ሰላም የቃል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማቸው ቪዚት ይበልልኝ። እንግዲህ እንደምታውቁት ቃል አሟታል። እንግዲህ ሐኪም ቤት ነች። እንግዲህ እሷ ሐኪም ቤት አሟታል። ሐኪም ቤት እስከሚመጣ ድረስ እኔ ደግሞ ቤቱን ላስተካክል፣ ቤቱን ምንም ምሳሌ ስላላት ብዬ ነው የመጣሁት። እንግዲህ ሰውም ቃለ መጠየቅ ሰው ያስቸግራል በጣም ሰው ብቻ ሆነ ቤቱን። እነሱም አሁን ዛሬ እየወጡ ነው። ዛሬ ልክ ስለሚመጡ ስለሆነ እኔ ደግሞ ባዶ ቤት እንዳይመጣ ብዬ ቀደሜ ቤት ስለተገኘው እና ቤት ውስጥ ይሰራው ስላለ ሰውም ደግሞ አስቸጋሪ ነው። ጥያቄ ይበዛል ስለሚጠይቁት ቤተኛ ተራከኝ ምናምን ስሰራ ራሱ ቢመጣ ደስ ይለኛል ብዬ በሀሳቤ ቤት ስለተገኘው እና እንደዛ ነው። ዙና ምሳሰለቼ አድርጉን ዘልቼ ሁላ ለተገናኝቼ እጄ ሄዳለሁ እና አጥሩ ላይ ጥሩ ሁኔታ ላይ ትንሽ የማማርኳት ነው። እናንተ በደላሰ ለበታት አይዛ ሰራራት ዘርግ ሰርቼ ነው ማለት አልበላም ካለችስ እኔ ተፈረደብኝ ራሴ ልበላ ነው መስከዛ እንደሷ ሞያ ማይጣፍጥም ካለችስ ቻቻላ እና ልብሳቸውን ብታደርጉ ደስ ይለኛል። ያቅም ከመጣ ድረስ ምን ይሰራል? ሳካና ተባለ ቆይ ሳይመጡ ዛሬ ቶሎ ተብሎ ይሰራ ይሄ አቅተኝም ልብስ እንኳን ሾሮ ያንተከተከ ነው። ይሄ ሳሙና ነው። ወይኔ ስለጉድ ሳይለኝ ሳይመጡ እንዳይቀር እና ማን አለ እንዴ ሌላ ምንም ሳይጨምር ምሳት ባለው አቤት ወይ መጣችሁ? ምን እያደረክ ነው? እኔ በቃ ባዶ ቤት አልቀምጥም ብዬ ዝም ብዬ እኮ እንደዚህ እየሰራሁ እንዴ አላሰፋም። ውሃ ስፈልግ እዚህ ቅርብ አለ። የቆሸሸ ልብስ ካለ ያጥብ ብዬ እኮ ነው። ወይ
እንዴ አላ ጀጀ አቃሎ ናይ ናይ ግቢ በቃ ወይ ማትዬ እናት ደህና ናችሁ አይደል? እስኪ ግቡ በቃ ደህና ነኝ እኔ ወድ እስቲ ቀስ ብለሽ ግቢ። ምን ነው ብዛ መጣን እንኳን አትሎም ወይኔ አባት ሳርጎዝጉዞ ወይኔ አባት እንደው የወት ዘመንህ እንደዚህ ይመር ነው። ሸረፈይ ወይ ዘጋረፈይ ዘጋር እንዴት ነሽ? ተሻለሽ አሁን? ለውጥ አላት ለውጥ አላት። በሎን አልጋ ላይ ነው ነው እዚህ ጋር ረፈይ እዚህ ጋር የሚሻለኝ ትራስ አመጣችልህ። እዚህ ጋር ይሻልሻል። ትራስ አመጣላችኋለሁ። ቆይ ደገፍ ትበል። ብዙ መተኛት ጥሩ አይደለም። እኔ ደስተኛ ነው ደስ የሚለኝ ነበር። አይ ጥሩ አይደለም። እስቲ እኔ አባት ስታሳዝን ማይማትዬ ይሄን ደገፍ በል። እኔማ ባዶ ቤቱ ስታይ ባዶ ነው። እንግዲህ ዝም ብዬ ከመቀመጥ ብዬ እኮ ነው። ጎበዝ የኔ ጀግና ገዝቼና እንዴ ወይ ገዝታ መጣህ ከታች ወርደህ የኔ ጌታ ስታሳዝን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አሁንማ ሙሽራ መስላ እንዴት ነሽ? ምግብ እየሰሩ ነበራችሁ ነዘረኛች ምንድን ነው የሚይዙት? ኧረ እኔ አልጠጋም ይሄ ነገር እኔ ከሰል ብዬ መከራ እኮ ነው አየሁት እኮ አናቴ እኮ ነው ሲሰማኝ። አንቺ እዚህ ካላችሁ አይደል ወርምናችሁ ነው ያስቀው እኔ አትለው እንዴ የኔ ጌታ አይዞህ በቃ አይዞህ ማትዬ የኔ ጌታ በሞትስ እዚህ ጋር ሁለታችሁም ትገባላችሁ። አይገርምም? እሳቸው ተመርምረው ሁለታችሁ ነው የምትገቡ ነው አለማጣራት እንዴ ወይኔ ምንድን ነው በዚህ ነው የምትይዙ? ምግብ ነው አላንቺ አስቤ እንዴ ትስቂያለሽ እንዴ እኔ ነው ባለ እኔ መቼ አውቄ ነው ታዲያ የራሴ ከተማ እንጂ መስሎኝ ብድግ አደረኩት። ለካ እዚህ ጋር ነው ምዝር ምን አውቃለሁ አናቴ ላይ ነው አይሰማኝ እዚህ ጋር ብሻለ እንኳን እንጂ እንዴ ሹሮ ሰርቶ ሹሮ ነው ታገኘው እንዴት ያገኘው ፈልጎ ነው። አንቺ ደግሞ የሚሰራው ነገር ይጠፋል እንዴ ስትሰሪ አይሽል እንዴ በእና መጣብኝ ካስቲያዘ አይዞህ አይ ደጅ የሆነ ግን ከዚህ አልፎ እንዴት አናቴ ላይ ብዥ ይላል። እሺ እሺ በቃ እሺ እና ምን ላድርግ ያሁን ትቀልዳላችሁ አይደል? ትበያለሽ አትበይም? አውጭ እኔ እንዴት አልበላም? የቤቴ ምግብ ናፍቆኛል። ወይ ራይዳታችሁ ጉዳይ ለከፈለካችሁ አትብሉ ካልኩኝ ይቹ አይዘህና አይዞህ በቃ ከራስ ወደ ንፋስ ልባል አለ እኮ ምን ነው አንቺ እንዴ ያንቺ በሽታ ጥሩ ነው። ከዚህ አይገርም ረካክሽ አንተ እኮ ነው ወዝዶ ነው የሚጥለው አልፈልግም። ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። የተጨነቃችሁልኝ ያሰባችሁልኝ እንደ ቀልድ ጫወታ ብዬ ነበር እንድንዝናና ብዬ ነበር። ማንም ሰው ብር ከፍላችሁ ያለ የለም። እኔ ግን አውቄ እንድንዝናና ነበረ። ግን ያ ነገር አልሆነም። ወደ ሌላ ተቀየረብኝ። ተቅማጥም አለኝ፣ ራሴንም አዞረኝ። እንዴት እንዳደረገኝ 2 ሊትር ሃይላንድ ውሃ እንዴት አቅሜ አይችልም እንዴ አይችልም። ወደ አላቅሜ ነው አላቅሜ ተንጠራርቼ አንጠራርቶ ጣለኝ። አለመፈንዳት ያው ዋና እንደ ችግር ያመጣ እና አላቅሜን ሁሉ ጠጥቼ ታዲያ ማይራሽ ዘርግተሽ እና ሐኪሙ አሁን በቃ እየተከታተለኝ ነው። መርፌ ሲወጋኝ ተሽሎኛል፣ ድኛለሁ። አሁን እግዚአብሔር ይመስገን ቤቴም ገብቻለሁ። ተመስገን ጻድቃን ሰማዕታት ብያለሁ። ማቲ ደግሞ ያንቺ የባሰ ዘባ እኔ ነገ ምን ደስትበት ጊዜ ናፍ። አሁን ደግሞ ተረስቼ እዚህ ቤት ስጋባ ደግሞ አንተ መብራት ይዞ ልጦዝ ነበር። ምንድን ነው እኔ አላወኩም። ካንቺ መመጣ በፊት ምግብ ጥዬ ነበርኩት። ታዲያ ሽሮ ያባቴ ከዛ እሱን ከበሰለ ሊያው ብዬ እኮ ላጠፋ ስትል እኮ ነው። ግን ማቲ እንደዚህ ትወደኛለህ ማለት ነው? እኔ እኮ አላውቅም ነበረ። ጌታ እስከሚንቀጠቀጥ ነው የምትወደኝ። በጣም
ከቂጥ ከመንቀጥቀጥም አንሶ ኤሌክትሪክ እስከሚይዘው ኤሌክትሪክ እስከሚይዘው ድረስ ነው። ግን እኔ እግዚአብሔር ማቲ የሚወደኝ አይመስለኝም። ድሮ እንደዛ እንወድሻለን ምናምን ሲሉ የሚወዱኝ አይመስለኝም። ግን አሁን ቂጡ እስከሚቃጠል እስከሚወደኝ አወቅኩ። አሁን የኔ አባት እኔማ አሳዘነኝ። ልቤ ውስጥ ከገባ ያ ሰው እስከ ፍጻሜ ነው የምወደው። በቃ አይወጣም፣ አታስወጣውም። ስለዚህ እንጀራ አሁን አለ እና ደረቅ ሳህን ገዝተህ ነው? እሺ ኧረ ቤት የተጋገረ እንጀራ አለ። አንቺ ደግሞ የምንገዛለው ማን ጋግረው? አንቺ ጋግረሽ አይደል? መቼ ተበላ ነው? መቼ ተበላ? ደርቋላ። ኧረ አልደረቀም። ሌው እስቲ እሰዩ አሙቀው አለ። ጎበዝ። አይ እንደ ቄጤማው ኬክ ገዛው እዚህ ጋር ወጣ ስትል ፈለጋ ብዬ ሲወጣ አገኘሁትና ከውጭ ገዝቼ መጣሁ። ወይኔ እግዚአብሔር እኔን እንዳስደሰትከኝ ተደሰት። ሴት ነው ወንድ የምፈልገው ልጅ? እኔ ወንድ ነው የምፈልገው። ወንድ ነው የምፈልገው። ወንድ ልጅ ውለድ፣ ብርክበን አንተን የሚመስል ነው። ያንቺ ሚስትሽ መንታ። ቆይ ሚስት ቆይ አይደለም ሚስትና ስለሊትታችሁ ስለራሳችሁ አይደለም። ቆይ ማትዬ ቆይ ልንገርህ። ቆይ ወንድ ነው ሴት የምፈልገው? እኔ እግዚአብሔር የሰጠኝ ጤነኛ ልጅ ይሁን ባህል ነገራችን ማለት ነው። ጤነኛ ልጅ ይሁን እግዚአብሔር የሰጠኝ። ወይ ግን አመሰግንሃለሁ ነው ክብር በልልኝ። ወይ ይሄን እንጀራ ሙቀት ተመስገን። እጄን አስተጥረኛ ውዴ። ከጸደቁ አይቀር እንጋለሉ እንግዲህ ከጸደቅብኝ ሁሉንም ጸደቅብኝ። አይ እሺ አሁን ለውጥ ሰላም ነው። ደህና ነሽ? የገባኝ ነገር አለ። እናንተ ሰዎች አቤት ስሞትም አወጣችሁ ሬሳዬን በቪዲዮ እንዳትቀርጡት አደራ። ለምን ትሞችኛለሽ? ሰው ነኝ። ለምን ትሞችኛለሽ? ሰው ሰሞት አይቀርማ ማትዬ። እኮ ከሰማ አርጅተሽማ ሞቺ። ካረጀሽማ ምን ትሰሪያለሽ? አይደርስም ምን ቸገረ? ባዘለንም አለ ባዘለንም አለ። ከዛ አንድ አንሶላ ኮኖክ ደግሞ ከለበሰን ደግሞ በጣም ይሞቃል። ምን ነው እና አጉርሳለሁ ሚስጥር አራኛ ጎርሳታለሁ። ችግር እኔ ራሴን የሚበላው በእጄ ግን ባለፈው ጉርሳ አልወርድም ብለኛለች። እንግዲህ እግዚአብሔር የተመሰገነ ይሁን። ያው እዚህ ሰዓት ደርሰናል። የሆነ ለጨዋታ ብላችሁ የምታረጉት ነገሮች በቃ በጣም ያስቸግራሉ እና ያላሰብንበት ላይ ደርሰን ብዙ አደጋ ደርሶባት ያው እግዚአብሔር ይመስገን ዛሬ ድናልናለች። ምን ብላ